ቅቤ ለጤንነት እንዴት ናችሁ? ሰላም ናችሁ ወይ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ቅቤ ነው ይዤላችሁ የመጣሁት። ሽታው በጣም ገራሚ ነው። በጣም ነው ደስ የሚለው። እኔ እንጃ በቃ ብበላው ደስታዬ ነው ከምቀባው ይልቅ እውነት ለመናገር። እንደምታዩት ይሄን የመሰለ ቅቤ ነው የምቀባው ዛሬ። እንግዲህ ቅቤ በተለምዶ በገጠራማው ቦታ የክፍለ ሀገር ልጆች የሆናችሁ ታውቁታላችሁ። ቅቤ ጸጉርን ለማሳመር ጸጉርን ለማሳደግ እንዲሁም ደግሞ ጤና ነው ሲበሉትና በጣም ጥቅም ላይ የሚውል ነገር ነው። እንግዲህ እኔ ክፍለ ሀገር ልጅ ስለሆንኩኝ ጥቅሙን በደንብ አውቀዋለሁ። ልጅ እያለሁ በደንብ ነበር የምቀባው የነበረው። ያው በሀገራችን ብዙ ሰዎች ቅቤ ነው እንግዲህ ጸጉራቸውን የሚያሳድግላቸው። ክፍለ ሀገር እንደምታውቁት የተለየ ነገር እንደዚህ ቅባት ምናምን አሁን በዚህ ቅርብ ጊዜ ውስጥ መጣ እንጂ የብዙ ሰው ቅቤ ነው የሚጠቀመው ብዙ ሰውና ቅቤ ተቀብተው በነገራችን ላይ ብዙ ጊዜ ይቆያሉ። ማለት 15 ቀን ቅቤ ተቀብተው ይቆያሉ። በመሀል የሚጨምሩበት ነገር አለ። ሽታው ደስ የሚል ሽታ እንዲሰጠው ቅቤው ላይ የሚጨመር ሽታ አለ። እሱ በጣም አሪፍ ሽታ ነው እና እሱን ተቀብተው ለብዙ ጊዜ ይቆያሉ። እንደገና እሱን ፈተው እንደገና ታጥበው ደግሞ ይሄን ቅቤ ነው የሚጠቀሙትና ለጸጉር እድገት በጣም ፈጣን እድገት የሚሰጥ ነው። በጣም ጥሩ ለውጥ የሚታይበት ነው። ሁለተኛ ደግሞ ለደረቀ ሰውነታችን ወዛማ እንዲሆን ያደርገዋል ሰውነታችንን እና ቅቤ የሚጠቀም ሰው ያውቀዋል ወዙን ማለት ነው። እኔ ዛሬ እንደዚህ አሪፍ አድርጌ ተቀብቻለሁ። እንግዲህ ጾሙ እግዚአብሔር አምላክ በሰላም አስፈትቶልን ለዚህ ሰዓት አድርሶናል። እንግዲህ ከጾም በኋላ የደረቀ አናታችንን በቅቤ እናርሳለን ማለት ነው። እንደዚህ አድርጌ ዛሬ ተጠቅሜያለሁኝ። ያው እንግዲህ ጾሙ ስለተፈታ ይችን 2 ወር እንግዲህ አንዳንዴ እያልን ጸጉራችንን እንቀባለን ማለት ነው። እንግዲህ ተጠቀሙት ለማለት ነው። ቻናሌን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ ለሁላችሁም። ባይ ባይ።